ከምስራቅ ወለጋና አካባቢው በአሸባሪው ሸኔ በደረሰባቸው ጥቃት በደብረ ብርሃን ከተማ ተጠልለው የሚገኙ ተፈናቃዮች ከቦታው መውጣት ያልቻሉ ቤተሰቦቻቸው ጉዳይ እንደሚያሳስባቸው ተናገሩ። በደብረ ብርሃን ከተማ ከወለጋና አካባቢው ተፈናቅለው የሚገኙ ቁጥራቸው ከ6000 በላይ ተፈናቃዮች መኖራቸው የተገለጸ ሲሆን አሁን ላይ በከተማ አስተዳደሩ ድጋፍ እየተደረገላቸው መሆኑን ገልጸዋል። አርትስ ቴሌቪዥን በመጠለያው ተገኝቶ ተከታዩን ዘገባ አዘጋጅቷል። አባቴ ናት ትግዴሉስ አራት ትግዴሉብኝ እሷ ኦሮሞኛ ሰማለኝ ተማሪ ናት አራት ትግዴሉብኝ አለች። አይ አንቺ ነው አለና በሰደፋ እንደዚህ ያለ ጊዜ ተንከባላ ተነሻላ ጊዜ ተነስተው ሀዱ እኔን በጥይት መታኝ ወደኩኝ። እዛው ቀርተዋል ያሉት ዘመዶቼ ሁላ ቀርተውብኛል። አሁን በተለይ ወንድም የሞተው ወንድሜ ምንም የለውም ልጆቹ ብቻ ቀርተዋል። እኔ ነፍሴ ሾልኬ ነው የመጣሁት። ወንድሜም አለ እነሱን ይዘውብኝ ሄዱ። በመኪና እየመጡ ያመለጡ ያለ በመኪና ጠፈው ወሰዷቸው። ጧት ነው ቁርስ እየበላ እንዳለ ቤት አባቴ ጠመንጃውን ይዞ ወደ ውጭ በበቆሎ ውስጥ ሲወጣ እነሱ ወደኛ እየወጡ ነው። እንደገና ተመለሰና አረ ውጡ ቤት አለቃችሁብን፣ እኔ ወደ እናንተ ወደ ውጭ ውጡ፣ እኔ እንትኖች ተጓደኞቼ ጋር እንዳሆንም ተሞትኩም ተኖርኩም እንደ አቅሜ እታገላለሁ፣ እናንተ ሄዱ ተቤት ውጡ ብሏል። እኛን አስወጣን። እዛው በዛ ቀረ። አባቴ የለም። ያለው ችግር በጣም ሰፊ ነገር ነው። እዚህ ሲመጡ በጣም የሚበዛው አረጋውያን፣ ህፃናት፣ አካል ጉዳተኛዎች ናቸው። እነዚህ ሰዎች በጣም በቃ የሚያሳዝኑ ናቸው። ራሱ ቤት ተቃጥሎ ህፃናት የ5 ዓመት ልጅ በአጋጣሚ አምልጦ ቤቱ ሲቃጠል እግሩ ላይ ቁስል ሆኖ የመጣ ልጅም አለ ካያችሁት። እና ነፍሰ ጡሮች በጣም ብዙ ናቸው። የሚወልዱትም እዚሁ መጥተው የሚወልዱትም ብዙ ናቸው። በአሸባሪው ሸኔ ቡድን ምክንያት በተፈጸመባቸው ዘርንና ማንነትን መሰረት ያደረገ ጥቃት ቁጥራቸው ከ6000 በላይ የሚሆኑ ተፈናቃዮች በደብረ ብርሃን ከተማ ተጠልለው ይገኛሉ። አርትስ ቴሌቪዥን በመጠለያው ተገኝቶ ባደረገው ምልከታ ህጻናት፣ አጥቢ እናቶችና አረጋውያን የችግሩ ሰለባ መሆናቸውን ታዝቧል። በአጠቃላይ አሁን 6033 ደርሷል። እንግዲህ ከዚህ ሳምንት በኋላም ደግሞ አላየነውም። ያው እንደምታዩት ዛሬም እየገባ ነው። ቁጥሩ በጣም እየጨመረ ነው ያለው። እንግዲህ ያው በምን መጡ ያለው እንግዲህ የመጡት ያው ከዳኑና ከወለጋ አካባቢ ነው የመጡት። እንግዲህ ከሁለት ማህበረሰብ ነው የመጡት። የደብረ ብርሃን ከተማ አስተዳደር ተወካይና የተፈናቃይ ጣቢያ አስተባባሪ አብዮት ጥላው እንደሚሉት ከሆነ በደረሰባቸው ጥቃት በርካታ ህጻናትና ሴቶች የአካል ጉዳት እንደደረሰባቸው መመልከታቸውን ተናግረዋል። ቤቱ ተዘግቷል። ታፍነን ያለ ነው። መውጫ የለንም ማለት ይሄው 5 ልጅ ነው እየወጣሁት። አባትየውም እዛ ዝም ብሎ እየተንቀጠቀጠ ልጆቹም እንዲያ በየስርፋው በየሜዳው ተረታ አገኘኋቸው። ያንን ገደሉብኝ። አሁን ደግሞ 3 ልጅ ያግተው እዛ አስቀርተውብኛል። ይኸው ዝም ብዬ ባለቤቴን ብቻ ይዤ መጣሁኝ። ሩጬ ለነፍሴ 2 ልጆችና ባለቤቴን ይዤ መጣሁ። ሙስሊሞችም ክርስቲያኖችም እዚህ ተፈናቅለን ያለን ይሄ ችግር የደረሰብን በዚህ ሆኖ ያለ ንብረታችንም ተወረሰ፣ ወንድሞቻችንም ታረዱ፣ መሻይኾቻችንም ታረዱ። ብዙ ሰው የታረደ እዛው ቀረ። በዛ ምክንያተኛ ልብስ ቅያሬ ሳንይዝ እየሮጥን ለነፍሳችን ሳይደርሱበት የቀረ ቤተሰቡን ልጆቹን ያወጣል። የደረሰበት ሰው ግን እናቱን ልጁን እዚህ ጥሎ ለራሱ ነው የሚሮጠው። ከዘመናት በፊት በፍቅርና በመተሳሰብ ይኖሩበት የነበረ ከተማ መሆኑን ያስታውሱት ተፈናቃዮቹ ከጥቂት ዓመታት በኋላ ግን ነገሮች መቀየራቸውን በመግለጽ ማንነትንና ብሔር መሰረት ያደረጉ ትንኮሳዎች እዚህም እዚያም መበራከታቸውን ይናገራሉ። ተበድለን የመጣን ሰው ነው። እስላም ኦሮሞ ሳይል ተበድሏል። መንግስትም አላየልን፣ ምንም ያየልን ነገር የለም። ተጎድተናል። አሁን እኔ የምለው መንግስት ለወደፊቱ ሀሳቡ ምንድን ነው? ከባድ ነው ለወግም። እኔ አሁን ላወራው የሚያስጠላ ነገር ነው ሲደረግ የነበረው ኦሮሚያ ላይ በተለይ ምስራቅ ወለጋ ለቀምት ዞን ያደረገው ድርጊት ይሄ ነው ተብሎ ተነግሮ ያልቅ ለየት ብሎ ከማንኛውም ከኦሮሚያ ክልል ለየት ብሎ ምስራቅ ወለጋ ለቀምት ወረዳ በተደረገው ድርጊት ተገባይም ማውተል ከብት እንዲያንሸጥ ተገባይም ሞተል እንዲያንነጋገር ይወዱን የነበረው ህብረተሰብ ጥላቻ አድርጎ ንብረታችን አሁን ላይ ችግሩ በአካባቢው ላይ በስፋት መኖርን የገለጹት ተጎጆቹ በተለይም በምስራቅ ወለጋ የሚገኙ ወረዳዎች በሽብር ቡድኑ የጭካኔ ተግባር ውስጥ መሆናቸውን በመግለጽ መንግስት ለችግሩ አፋጣኝ ምላሽ እንዲሰጣቸው ጠይቀዋል። ስንት ንጹሃን ዜጋ እዛ ታፍኖ ነው ያለው። ይሄ ነው የማይባል በወለጋ ላይ ከ5 ቢሊዮን በላይ ህዝብ ታፍኖ ነው ያለው። በየወረዳ በገጠር አንድ ህዝብ አይገኝም። በየወረዳ ያሉትንም ተሳቀው ነው 1 ኪሎ ሜትር እንኳን ወጥተው ውሃ እንኳን ቀርተው መምጣት የማይችሉ ግለሰቦች ናቸው። ይታፈናሉ፣ ይታረዳሉ። የጥይት በላ በረዶ እየወረደብን ነው። ባካችሁ ድረሱልን፣ በህግ ጠይቁልን እያሉ አሁን ሸሽተው ወደዚህ እርሜ ለደብረ ብርሃን ህዝብና መንግስት እኛ ህይወታችን ስናቅ እዛ ያለው ህይወት ቢያሳስበንም እዛ ላለው ወገናችን አሁንም የምናሳስባችሁ በጥብቅ አድርገን አደራ መልክ ጋር የምንነግራችሁ እዛ ላለው ወገን የድረሱልን ጥሪ ነው የምናስተላልፈው። የደብረ ብርሃን ህዝብ የደብረ ብርሃን መንግስት በጎ አድራጊዎቹ ጋር ተያይዞ ህይወታችንን አውጥተናል ባይነን እዛ ለቀረው ህዝብ
ምንድን ነው የሚደረገው? በመጠለያው የሚገኙ ተፈናቃዮችን ለመደገፍ የተለያዩ ለጋሽ ድርጅቶችና የደብረ ብርሃን ከተማ አስተዳደር ጥረት ቢያደርግም ከችግሩ ስፋት አንጻር ሁሉንም ማዳረስ አለመቻሉን አስተባባሪዋ ተናግረዋል። ዩኒቨርሲቲ ፍራሽ ሰጥቶናል እስከ በቂ በላይ ያንን እያስተናገደ ነው። ሩዙም ሁሉ ነገር በአቅማቸው ነገር ያው ከማህበረሰቡን ከአዲስ አበባ እንደዚሁ ከደብረ ብርሃን ተወላጆችም በተለያየ መልኩ እየመጣ ነው። በየንትኑ ግን ከሰው ብዛት የተነሳ ምን ያክል ይደርሳል የሚለው ነገር እንደው የህይወትን እንትን ለማለት ነው እንጂ ለጊዜው ማሳረፊያ እንጂ ይሆናል ተብሎ አይባልም። እዚህ ካለው አስተዳደር ጋር እየተነጋገሩ እንግዲህ እየተከፈተ ነው፣ በአቅሙ እየሰራ ነው። ያው ዞሮ እንግዲህ መጠለያውን በየአቅማቸው እየተደረገ ነው። ግን ይሄ በቂ አይደለም። ዞሮ አሁንም የሚመጣ ከሆነ ከዛ በላይ ሌላም ያስፈልጋል ማለት ነው።